ይሄ የምትመለከቱት ቪዲዮ ኢራን በትናንትናው ለሶስት መርከቦች ላይ ጥቃት ከሰነዘረች በኋላ ሁለቱም በቁጥጥር ስር አውላ ፍተሻ በምታደርግበት ሰዓት የሚያሳዩ የተለያዩ ቪዲዮዎች ናቸው። በሰዓት በሚዲያዎች ላይ እየተዘዋወሩ የሚገኙት የኢራን የቴሌቪዥን ጣቢያዎች ሳይቀር እንግዲህ በትናንትናው ዕለት ተናግረው ነበረ። ሶስት መርከቦች ላይ ጥቃት ከሰነዘርን በኋላ ሁለቱም በቁጥጥር ስር አውለን ምን እንደጫኑ እንዲሁም ደግሞ ምን እየተካሄደ እንደሆነ ለመመርመር በእጃችን ይገኛሉ ሲሉ መረጃዎችን ሲያጋሩ ነበረ። በተመሳሳይም እንግዲህ ከዚህ ቀደም አሜሪካ ማለት ነው ጥቃት ከሰነዘረች በኋላ መርከቦችን ኤግዚቢት አድርገን ምርመራ እንደምታካሄድ ጭምር ተናግራ እንደነበር የሚታወስ ነገር ነው። በተመሳሳይ ኢራን ማለት ነው በአሜሪካ ወዳጅ ሀገሮች እንዲሁም ደግሞ ያልተፈቀዱ መርከቦች የኢራን ክልከላ ጥሰው በሚገቡበት ሰዓት በትላንትናው ዕለት ሶስት መርከቦች ላይ ጥቃት ሰንዝረው ሁለቱም በቁጥጥር ስር አድርገው በአሁኑ ሰዓት ማለት ነው ምርመራ እያደረጉባቸው እንደሆነ ነው እየተነገረ የሚገኘው። የምትመለከቱት ምስልም እንግዲህ የኢራን ሚሊታሪዎች ወደ መርከብ ውስጥ ዘልቀው በሚገቡበት ሰዓት የሚያሳዩ የተለያዩ ቪዲዮዎች ናቸው እየተለቀቁ የሚገኙት። ኢራንም ከፍተኛ የሆነ ስጋት አለኝ በሚተላለፉት መርከቦች ላይ የሚጫነው ነዳጅ ወይም ደግሞ ሸቀጥ ብቻ አይደለም ኢራንን ጥቃት ለመሰንዘር የሚያስችል መሳሪያም ጭምር እንግዲህ ተላልፏል የሚል ስጋት እንዳላት ጭምር ነው እየተነገረ የሚገኘው። በፓኪስታን የሚደረገው የሁለተኛው ዙር ድርድር አሁንም በርካታ መነጋገሪያነቱ እንደቀጠለ ይገኛል። የአሜሪካ ልዑኮች በፓኪስታን ሄደው እንደነበረ ጭምር ነግሬያችሁ ነበረ። ኢራንም ልዑክ አልክም በማለት እንግዲህ ድርድር እስካሁን ድረስ እንዳልተካሄደም የሚታወቅ ነገር ነው። ዶናልድ ትራምፕ እንደተናገሩት ከሆነ አዳዲስ መረጃዎች በአሁኑ ሰዓት እየዘዋወሩ ይገኛሉ። ፈጣን የአዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሁንላችሁ።